አይ ሄርሜላ ተበላሽ። አልሰማ እያለች ሴት ዛሬ ተስፋ ቆረጠች። በእርግዝና ሩታ አሳዘነችኝ። ጌታ በፈጣሪ ስም እኔ ከበፊቱ እኮ ነግሬሽ ነበረ። መጨረሻ ይሄ ነው። አብርሽ ከዚህ በፊት ምንም ነገር አልተፈጠረም ያልክ ሰውዬ ሩታ የራቆት ቪዲዮ የያዘች ጊዜ ማለት ነው ምንም ነገር አልተፈጠረም ብላ ያሳማንክ ሰውዬ፣ የዋሸ ሰውዬ ዛሬም ደግሞ ምንም ነገር አልተፈጠረም እርጉዝና አልተፈጠረም እያለ ሰውዬ እኮ ነው አብርሽ። አብርሽ ምን ይሻልሃል? አይ ሩታ የኛ አቃጣይ ማለት ነው። ሂጅበት። አብርሽ ደግሞ የስራ ነው የምታገኘው፣ ሄርሜላም ደግሞ የስራ ነው የምታገኘው። ምክንያቱ በሰው ህይወት ነው ጥልቅ ብላ የመጣችው ማለት ነው። ለምን አታሳዝነኝም ማለት ነው? ስህተትን የሰራችው አሁን ዛሬ ነው እንደ ገባሽ፣ ዛሬ ነው እንደ ነቃሽ። ሩታ ልክሽን የነገረችሽ። በእርግጥ ሩታ ተመቸችኝ። እግዚአብሔር ይመችሽ ሩታ። ዛሬ የድሮ ሩታ ነው የተመለሰችብኝ ማለት ነው። ቤተሰብ አክቷ ምን አብረሽ መጨረሻ ሩታ ስትችልሽ እንዴት ነው የሚያደርግሽ እያላት ነበር። እኔ በሳቅ ትትል ያልኩ። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ሄዲ ደህና ነኝ አለሁላችሁ። ፈጣሪ ይመስገን ብያለሁ የኔ ውዶች ማለት ነው። እንግዲህ መጥቻለሁ። በጊዜ ቪዲዮ ሰርቼ አለቀኩላቸውም። እንግዲህ አልተመቸኝም ነበረ። ቪዲዮ ይሄ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ለማለት ፈልጋለሁ። የኔ ውዶች የኔ ወቆች ብያቸዋለሁ። እንግዲህ ዛሬ የሩታ እርግዝና እውነት ሆኖ ተገኝተዋል። እንግዲህ አብርሽ ደግሞ ማመን አለበት ማለት ነው። ውሸታ ነው እግዚአብሔርን አትብለው ማለት ነው። አትምለው በውሸት ማለት ነው። መቼም ሩታ እርግጠኛ ስለሆነች ነው እና ቼክ ማስደረግ እንችላለን ብላ ስትጠይቃ አንተ እኮ እውነት ወንድ ከሆንክ መሄድ ትችል ነበር። ይህ ሁሉ ሁለተኛ ሶስተኛ ቪዲዮ መስራት አያስፈልግ ሆናል ለመናገር። ነገም እንግዲህ ሌላ ቪዲዮ ይለቀቃል ማለት ነው። አብርሽ የሚፈልገው ሸቀላ ገንዘብ ነው የሚፈልገው ማለት ነው። እውነት እሺ ሩታና ቼክ ማስደረግ እንችላለን ስትለው ማለት ነው መሄድ ነበረበት። ገና ከሄርሜላ ጋር ቆማ መውራት አይጠብቅብህም። ስለዚህ ሩታ እውነት አላት ማለት ነው። እንግዲህ ውዝዬም ዛሬ ውሸታ ነው እንዴት እንደሆነ ታውቃላችሁ። ይሄ ነገር ውሸት ቢሆን ውሸት ስለሆነ ነው ሜሪና ዳኒ የመጡ ብላ አልመጣችሁ። እቺ አስመሳይ የአብርሽ ሮቶ ማለት ነው። የአብርሽ ኤት ማለት ነው። ሮቶ ናት በቃ ስሟ ሮቶ ነው። ስለዚህ ሰው እንዴት በዚህ አረኛ ኃጢአት ገባን እኮ ያልሆነ ነገር እየተናገርን ኃጢአት ገባን። ስለዚህ አብርሽ ማለት ነው እያደረገኝ ስራ ኤማናና አዎ ከኔ ነው በላ መሄድ አለበት። ለምንድን ነው ሩታ ቼክ አስደርጋ የምትሰጠው? አንተ መሄድ አለበት። የልጅ አባት እስከሆንክ ድረስ እስከ አደረግክ ድረስ በቃ ማመን አለበት ማለት ነው። ሄርሜላም ደግሞ ቁርጣን አውቃ ከአንተ ህይወት ውልቅ ብላ ትወጣለች። ሄርሜላ ቢሆን እኮ ድሮ ነበረች እንደዚህ የተነካካ ነገር። ለነገሩ ራሷ ፈልጋን የመጣችው ብትጎዳን ምንም አይመስለኝም ሆነን ለመናገር ማለት ነው። እናንተ እኮ በሩታ ላይ እኮ ብዙ ነገር ነው የተጫወታችሁ። ያን ጊዜ ነው ዛሬ መልሳችሁ ያገኛችሁ ማለት ነው። ሩታ ላይ የተጫወታችሁ ስራ ነው ዛሬ በራሳችሁ ላይ የደረሰ ማለት ነው። እውነት ለመናገር ሩታ ብታረግዘው መጀመሪያም እርጉዝና ምንም አልመሰለ እራሷ ተጋፍጣ ነው እንግዲህ በሰላም ወልዳ ይሄው እንደናንተ ቆማ ተገኝታለች ማለት ነው። እግዚአብሔር ይመስገን። አሁንም እንኳን እርጉዝና እውነት ቢሆን ሩታ ልጇን ማሳደግ አቃታትም ብዬ ነው ማስበው። አብርሽ እንኳን ከሩታ ጋር መቀጠሉ እንኳን ባይፈልግ ማለት ነው ባይፈልግም፣ ስለዚህ ሩታ በደንብ ልጇን ታሳድጋለች ብዬ ነው ማምነው። ሄርሜላ እንዴት ነው የሁለት ልጅ አባት መልሳ የሱን እውነት ተቀብላ እንዴት ነው ከሱ ጋር የምትቀጥለው? ካሁን በኋላ እንዳትደውልብኝ፣ ምንም ነገር እንዳትጽፍብኝ፣ በቃ ከራሴ ጋር መሆን ፈልጋለሁ ብላለች ሄርሜላ። በጣም ተናዳለች።
እኔ እኮ ብዙ ነገር ሸፍኝልሃለሁ። ሩታ ጋም እንዳይሄድ አትፈልገውም ማለት ነው። በዚህ ሁኔታ እንግዲህ በጣም ሄርሜላ እኔ ሞኝ እኔ ጅል ወኜ እንዳይመስልክ ደግሞ አንተ ለጠላት መስጠት ስላልፈለግኩ ነው በማለት እንግዲህ ሄርሜላ በጣም ተናዳለች። አብርሽ ደግሞ በቃ ሙድ የያዝበት ታምራለሽ፣ አንዴ እንዲነሽ አንዴ እንዲነሽ። እሱ ቀልድ ነው ቀልድ ነው። ሄርሜላ ደግሞ እዚህ ጋር እውነታ ነው የምትናገረው ማለት ነው። ግን ሄርሜልዬ ማለት ነው የስራሽ ነው ያገኘሽው። ምክንያቱም እንደዚህ የተነካካ ባለትዳር የሆነ ወንድ መመኘትሽ ነው የምታሳዝኝ ማለት ነው። ሩታ ደግሞ ታውቃላችሁ ማንንም አይችላት ማንንም ማለት ነው። ሩታ የኔ ቆንጆ ያድርግልሽ። አንቺ እንኳን አብርሽ አይሆንም ብለሽ ከአንቺ ጋር እንኳን ባይቀጥል አንቺ በደንብ አድርገሽ ጀግና ሴት ሆነሽ ልጆችሽን ታሳድጋለሽ ማለት ነው። ወንድም ብትሆነ ወየው ጉድ አማርኛ ወንድም ቢሆንም ሴትም ቢሆንም ሁለቱን ልጆች ግጥም አድርጋ ታሳድጋለች ማለት ነው። አብርሽ ግን ኢማና ማለት ነው መቼም ሩታ በንፋስ አላረገዘችው ማለት ነው። ከአንተ ነው ያን ቀን አብሮ የተኛችው ቀን ነው ነገሩ የተፈጠረ በቃ። ስለዚህ መካድ አይቻልም። ይሄ የታወቀ ነገር ነው። እውነት ለመናገር እርግዝና በአንድ ቀን ነው የሚፈጠረው ታውቃላችሁ። በአንድ ቀን ከሱ ጋር የተኛችው ቀን ነው የሚፈጠረው። ሰው ተደጋግሞ ስላደረገ ሳይሆን ፈጣሪ ከፈቀደ ያውን ቀን ነው የሚፈጠረው። የሁሉም እንደ እድል ነው፣ እንደ የሰው እድል ነው። ገባችሁ? ቶሎ የሚይዝም አለ፣ ቶሎ ማይይዝም አለ። ገባችሁ? እንግዲህ እንደ እግዚአብሔር ፍቃድ ሆኖ ይሄው ጥንሱ ታወቀ ማለት ነው። ሩታ እንዳለችው እርጉዝ ናት ማለት ነው። እንግዲህ ሩታ የራሷ ያመነች ነገር ስላለች ነው። ለምን በዚህ ልክ ትዋሻለች? አውቃ ነው። ትላንትና የሆነ ፊት እሷ ላይ ያየው ነበር እያላት ነበር እንዶ ለሄርሜላ ማለት ሩታ እዚህ ጋር እውነት ነው ብላ የተናገረችው እሱ ደግሞ ውሸት ነው ይላል። ውሸት ከሆነ እኮ ሄዳ እኮ ሩታ እንዳለችው ቼክ ማስደረግ ይቻላል። ይሄ ሁሉ መውራት አይጠበቅብህም አብርሽ ማለት ነው። ሄርሜላ ጀል ናት። ፋራ ታውቃላችሁ። ፋራ ብትሆን እኮ ፋራ ስለሆነች ነው። እውነት ብልጥ ብትሆን እኮ ቆይታለች ከአብርሽ ህይወት የምትወጣው ማለት ነው። በዛ ሰዓት የተፈጠረ ጊዜ ነበር የምትወጣው። እሷ ግን ጅላጅል አለ ዶክተር አብይ ጅላጅል ስለሆነች ነው እስካሁን ከአብርሽ ጋር ቁጭ ያለችው ማለት ነው። እኔ ለአንቺ አዘንልሻለሁ ሄርሜላ ማለት ነው። ሁለት አንቺ ይጅበት ጠላታችሁ የአንቺ ጠላት ይቃጠልና አቤልና ብሩኬ እንግዲህ ነገ በየቤቱ ቪዲዮ የለቀቁ ይሸቅሉ። እንግዲህ በሩታ ነው መቼ የሚሸቅሉ። ሩታ ጀግና ናት፣ ሰርታ የምታሰራ ጀግና ሴት ናት። ስለዚህ ሄርሜላ ንቄ ብለሻለች ሩታ ማለት ነው። ከገባሽ ንቄ እድሜ የሚባል ነገር አለ ሩታ እንዳለችሽ ማለት ነው። ንቄ ደግሞ በዚህ አጋጣሚ ለአብርሽም ልክ ተናግራለች ሩታ ማለት ነው። አይ ሩታ ማንም አይችላቱም። ሩታዬ የኔ ቆንጆ የኔ አንበሲት ማለት ነው። አቦ ይመችሽ አንቺ ብቻ ማለት ነው። የድሮ ሩታ ናት። በቃ የድሮ ሩታ ሆና ነው የተመለሰችልኝ ማለት ነው። ዛሬ የድሮ ሩታ ነው ያገኘኋት ዛሬ ማለት ነው ፊቷ ላይ። ስለዚህ ይመችሽ የኔ ውዶች ማለት ነው። ይመቻቸው የሩታዬ እህቶች ይመቻቸው። እኔ ደስ ብሎኛል። ሩታዬ እግዚአብሔር በቃ የእውነት ያደርግልሽ። የእውነት ስለሆነ ነው ሩታ በዚህ ልክ በቃ ሽንቷን ግጥራ አድርጋ የምታወራ ማለት ነው። እውነት ስላላት ነው። አብርሽ ደግሞ አላምነው ማመን አለበት። አንተ ወዳ አይደለ እንዴ የተኛ ወዳ አይደለ እንዴ ያ ነገር የፈጠርክ። ስለዚህ ያደረግከን ነገር እንዴት ትረሳለህ? እንዴት አላቅም ትላለህ ለሄርሜላ ማለት ነው። ሄርሜላ ደግሞ ጅል ናት። እንግዲህ አንተ እንኳን ምንም ነገር አጥፋው እንኳን ብትመጣ ትቀበላለች። ጅል ናት ሄርሜላ ማለት ነው። ጅላጅል ናት። የምሬ ነው የምላችሁ። ስለዚህ በሩታ ምክር ብትሄጂ ጥሩ ነው። አብርሽና ሄርሜላ ተጣሉ። እንግዲህ የውሽሚት በጎች እንግዲህ አይዟችሁ ነፍሴ ይማራቸው። እንግዲህ ሄርሜላና አብርሽ ተጣሉ። እንግዲህ ሄርሜላ አሁን ሩታው እንኳን ብታረግዝ እውነት አንቺ ምን ብለሽ ነው አብርሽ የምትቀበይ? የሁለት የልጅ አባት ምን ይሰራልሻል? ሁለት ልጅ ያለ አባት ምን ይሰራልሻል? ለአንቺ እንኳን የሚጠቅምሽ አይመስለኝም። ሩታና አብርሽ እንኳን አብሮ ባይቀጥሉ እሰይ። እኔ ደስ ብሎኛል። እንኳን ተጣላችሁ እሰይ።
አብርሽ ገና የሩታ እንባ አለብህ። ገና ታለቅሳለህ። ገና ብቻ ትቀራለህ። ምን ይታወቃል? አንተ እኮ ያላደረክ ጉድ የለም። የሩታ ግፍ ተሸክማን ያለው ማለት ነው። ስለዚህ በተራ ነው የምታገኘው ማለት ነው። በፊት እያደረግን እያገኘው ያለው ማለት ነው። ስለዚህ ምንም ማድረግ አይቻልም። ሄርሜላም ደግሞ የስራሽን ያገኘሽው የእርግዝና ጊዜ ሩታ ላይ እንደተጫወታችሁ በተራ ስታገኙ በጣም ደስ ብሎኛል ማለት ነው። በጣም ደስ ብሎኛል። ሩታዬ የኔ አቃጣይ የኛ ጀግና ቀጥይበት፣ ሂጅበት። እንግዲህ ነገ ደግሞ ዋናው ውጤት እንሰማለን ማለት ነው። አብርሽ አበደ፣ በቃ አበደ። ሄርሜላ በመጨረሻ ጥላ ሄዳለች። ሩታ ምን ስራ አለብኝ ብላ ትታ ነው ሄደችው። እንግዲህ ነገ ምን እንደሚፈጠር አይታወቅም ጋይስ። እንግዲህ ነገሩ እውነቱ ሆኗል ማለት ነው። ሩታ የራሷ እውነት ስላላት ነው እንደዚህ በዚህ ልክ ግትር አድርጋ የተናገረችው ማለት ነው። ስለዚህ ሩታ ትችላለች በሉ ጋይስ፣ በኮመንት ትችላለች። ጀግና የምሬ ነው የምላችሁ። ደግ አደረገችው። እኔ ደስ ብሎኛል።